በቃኝ በቃኝ። ከዚህ በላይ ይሄን ማመን አልችልም። ግዴታን ታምናለህ ሳሚ? ምን አይንህን ልክ ደፈልግን? ሜሮን። አቤት ሳሚ። እነዚህ ነገሮች ውሸት ናቸው አይደል? በፎቶሾፕ ነው የተሰሩት? እውነት ናቸው። የምታየው ሰውዬ የወደፊት ባሌ ነው። አየህ አንተ ለእኔ ብቁ ወንድ አይደለ። አየህ ሳሚ፣ አንተ ለእኔ የሚገባኝን ህይወት የምትሰጠኝ ወንድ አይደለ። ስለዚህ እኔ ወደሚገባኝ ሰው ልሄድ ነው። ያፈቅርሽ ይመስለኝ። መልክና ቁመት ብቻ ህይወት አይሆንም። አየህ ሳሚ፣ አንተ ሁልጊዜ አንድ አይነት ቦታ ላይ ብቻ ነው ቆመህ ማየህ። አየህ ሳሚ፣ እኔ የተሻለውን ሳገኝ እጥፍ አልኩ። ከዚህ በኋላ ሜሮን የምትባል ሴት ባንተ ህይወት ውስጥ የለች እና ደግሞ እንዳልነበረች አድርገህም መርሳት ትችላለህ። ያው እኔ ደግሞ በአሜሪካ ፍልስስ ያለ ህይወት መኖር አይቀርም። ደደብ ነሽ። እንዴት ግን እያፈቀረሽ በሱ ላይ እጣ ትጣጣያለሽ? እንዴት እንደዚህ እያፈቀረሽ ልቡን ለመስበር ፈለግሽ? ትሰማኛለህ? ስለማናችሁም ግድ አይሰጠኝም። እሺ፣ ፍቅር የምትሉትን ቅራቅንቦ ታቅፋችሁ መቃብር መውረድ ትችላላችሁ። እኔ ሜሮን ግን በማንኛውም መልኩ ካንተ ጋር እየኖርኩ እድሜ ማቃጠል አልፈልግም። ለማንኛውም ሌላዋም ሴት ጥላክ እንዳትሄድ ከፈለግ ወንድር። ይበቃሻል አንቺ ደደብ። ገና መች ጨረስኩና። በነገራችን ላይ ከዚህ ከሄድኩ በኋላ በቪዲዮ እንድናወራ እፈልጋለሁ። ሳሚ፣ አንድ ነገር ልንገርህ። ያው እኔም ብታጣም አንድ ነገር ግን አላጣም። ይሄ ፋይል ይጠቅማል። ይሄን ፋይል የሰረቅሽው አንቺ ነሽ? ከኔ ሜሮን ምንም ነገር ተደብቆ አይቀርም። ቢያንስ ይሄ ቤት ያንተ መሆኑን አረጋግጠሃል። ስለዚህ በዚህ ደግሞ ልታመሰግነኝ ይገባል። ይኸው ሰርቀኸዋል ያልሽኝ ፋይል። ዛሬ የሜሮን የውድቀት ቀን ነው። ሜሮን እንግዲህ እስካሁን ድረስ በሰላምና በሳሚ ላይ እንዲሁም በግርማ ላይ ስትጫወትባቸው ቆይታ ዛሬ ላይ ግን ለሷ የስኬት ቀኗ ቢመስላትም ነገር ግን የውድቀት ቀኗ ሆኗል። ምክንያቱም ደግሞ ያው በሳሚ ላይ ደርባ የያዘችው ፍቅረኛዋ ወደ አሜሪካ ይዟት ሊሄድ ፕሮሰስ ጨርሰው ቪዛ መጥቶላቸው ዛሬ ወደ እሱ ጋር ልትሄድና ሰሞኑን ኤምባሲ እንደሚገቡ ነግሯት እጅግ በጣም ደስተኛ ሆና ጮቤ ረግጣ ከዚህ በኋላ የሚመጣውን ነገር ሁሉ ምንም ነገር ይፈጠር አልፈራም ብላ እንደውም ሰላም የያዘችባትን ፎቶ በትልቁ በፍሬም አሰርተሽ ስጩ ለሳሚ፣ አልፈራም ካሁን በኋላ እንደውም ብር እንዳታወጪ ማሰሪያ ብር ልስጥሽ ብላ ለሰላም ብር ሰታት አሰርታ ፎቶውን እንድታቀርብ። ምክንያቱም ከዚህ በኋላ ወደ አሜሪካ ስለሚሄድ ምንም የሚያሰጋኝ ነገር የለም ብላ ሙሉ በሙሉ እርግጠኛ ሆና ተነስታለች። ጆሲ ደግሞ ዛሬ ከሰላም ጋር ተመካክረው ተነጋግረው እንዲሁም የድሮ ፍቅረኛዋ ጋር አዲሱ ፍቅረኛዋ ጋር ሄደው ሳሚ የእሷ ፍቅረኛ እንደሆነ ነግረውት፣ ምክንያቱም ያኛውን ፍቅረኛዋ የሚያውቀው እናቷ ጋር እንደምትኖር እንጂ ፍቅረኛ እንዳላት አያውቅም ነበር። እና እንግዲህ ሁሉንም ነገር አጋልጠዋት፣ እሷ ግን ባላወቀችው መንገድ ዛሬ ደስታዋን ስትጠብቅ ሀዘን ሆኖባታል። እና ደግሞ ለጆሲና ለሰላም ታላቅ ብስራት ሲሆን ለሳሚ የሚያሳዝን ነገር ቢሆንም ነገር ግን ከገባበት ችግር መውጣት የሚያስችለው ነው። ምክንያቱም ሜሮን ማለት እሱን መርዝ እስከ መመረዝ የደረሰች ሰይጣን ሴት ነች። ነገር ግን በዚሁ አጋጣሚ ደግሞ ሰላምን ህይወቷን ሊያሳጣት የነበረው የቤቱ ዶክሜንት
ሜሮን ጋር እንደሆነ ያው እስካሁን ድረስ ባያውቁም፣ ዛሬ ግን ሜሮን ወደ አሜሪካ የምትሄድ ስለመሰላት ዶክሜንቱን አውጥታ ለሳሚ ሰጥተዋለች። እናም ሰላም ሳሚ አንተን የወሰድከው እያለች ከሳሚ ጋር ስትጣላበት የነበረው ዶክሜንት ያውና ዛሬ ሜሮን እጅ ሆኖ ተገኘ። እናም በዚህ ምክንያትም ሳሚና ሰላም ውስጣቸው ቅሬታ ተፈጥሯል። በተለይ ሳሚ ቤተ ክርስቲያን ወስዶ ከማለላት በኋላ ያን ዶክሜንት እንዳላየ ስላላመነችው በጣም አዝኖ እዛው እንደተቀመጠች ጥሏት ሄዷል። እናም እንግዲህ ሳሚ ታማኝ ሰው መሆኑን አረጋግጧል። ሰላምም አማራጭ ስለሌላት ነው ይሄ ዶክሜንት ካልተገኘ ግርማ በህይወት እንደማያቆያት ነግሯታል። እናም በዚህ ምክንያት ነው እሷን በጣም አዝና የነበረው። ጆሲ ወደ ውጭ መሄዱን ትቶ እዚሁ የእሷን ጉድ ለማጋለጥ ሲል ከእሷ ጋር ብዙ ጊዜ ተጋፍጦ ነበር። ዛሬ ግን ውጤቱ ፍሬ አፍርቶ ያውና ላያዳግም እሷን ለመጨረሻ ከዚህ ቤት የሚያባረረውን ትክክለኛው መረጃ አምጥቶ ከሰላም ጋር ተባብሮ ሜሮን እንደዛ ሁሉንም በመርዟ እየረጨች እንዳልነበረ ዛሬ ግን አንገቷን ደፍታ ከቤት እንድትወጣ ተደርጋለች። በጣም የሚያሳዝነው ነገር ሳሚ ፎቶውን ካየ በኋላ እንኳን ራሱ ሜሮን ይሄ ቅንብር ነው በይኝ፣ እውነት አይደለም በይኝ እያለ በየዋህ አንደበቱ ሲማጸናት፣ እሷ ግን ቅንብር አይደለም እውነት ነው፣ ምክንያቱም ደግሞ አንተ ለእኔ የምትመጥነኝ ወንድ አይደለህም፣ ይሄ የወደፊት ባሌ ነው፣ ከዚህ በኋላ እኔ አሜሪካ ነው የምኖረው፣ ምናልባት በቪዲዮ ኮል አወራቸው ይሆናል። ሳሚ ግን ምንም እንኳን እኔ ባታገኘኝም ሌላ ሴት መርጠህ አግባ፣ ደግሞ እሷም ጥላህ እንዳትሄድ ወንድሁን እያለች ስትመጻደቅበት ትንሽ እንኳን አብራው ይሄን ያህል ጊዜ የኖረች ሳይመስላት በድፍረት እንደዛ ስትናገር የነበረችው ሜሮን ነገር ግን አሁን ላይ በጣም አንገቷን ደፍታለች። ሳሚም የሚሰማውን ነገር ሁሉ ማመን ቢያቅተውም ነገር ግን እውነቱ ይሄ መሆኑን ስላወቀ ግዴታ ተቀብሎታል። እናም አዲስ ፍቅረኛውም እቺ እንደ መልአክ የሚስላት ሜሮን ውሸታም አጭበርባሪና አስመሳይ ሴት መሆኗን ሲያውቅ ፊት ለፊቱ አቁሞ ያው አሜሪካን አብረን ልንሄድ ነበር፣ ነገር ግን አልሆነም፣ ምክንያቱም ደግሞ አንቺ ውሸታም ሴት ነሽ፣ ከዚህ በኋላ ዓይንሽን ላይ አልፈልግም ሲላት ልትማጸነው ብትሞክርም በፍጹም እንደማይሆንላት ስላወቀች እንደገና ሳሚን ሳም እያለች ብትጠራውም አንቺ ማለት ሌላ ምንም ነገር አልልሽም፣ ይህችሽን ይስጥሽ፣ የስራሽን ይስጥሽ እያለ ሳሚ በየዋህ አንደበቱ እርግማን ወይም ስድብ መሳይ ነገር ከተናገረ በኋላ ጆሲ ደግሞ በፍጹም ላይሽ አልፈልግም፣ ኮተትሽን ይዘሽ ከዚህ ቤት ውጭ እያለ አዲሱን ፍቅረኛዋን ይዞ መጥቶ እቤት አስተዋውቆ ዛሬ የደስታችን ቀን ነው፣ ቡና ይፈላ፣ ሞቅ ሞቅ አርጉት እያለ ለማሟሟቅ ቢሞክርም ነገር ግን በሜሮን ምክንያት ብዙ የተሰበሩ ልቦች ስላሉ እነሱ ለመጠገን ጊዜ ይፈጅባቸዋል። ምክንያቱም ሳሚ ዛሬ የሰማውን ነገር በፍጹም ማመን አቅቶታል። ምክንያቱም ደግሞ ለጆሲ ዛሬ ሽምግልና እንደሚልክና ሜሮንን እንደሚያገባት እየነገረው ነበር። እሱ ሽምግልና ልኮ ሊያገባት የነበረችዋ ሴት መርዝ ሰጥታ እስካሁን ድረስ በሽተኛ አርጋው የቀረችው እሷ መሆኗን ሲሰማ ምን ያህል ልቡ ይሰበራል። በጣም በጣም ነው የሚያሳዝነው። ምክንያቱም እኔ ራሴን ላጠፋ ነው ብላ ሁሉ የዋሸችው የሰው ልጅ እንዴት በዚህ ጥግ እያስመሰለ መኖር ይችላል የሚለውን ነገር እያሰበ፣ ምክንያቱም እሱ ንጹሕ ልብ ያለው የዋህና ለሰዎች የሚያዝን ጥሩ ሰው ነው። ነገር ግን ሜሮን ደግሞ በተቃራኒው
ከጥሩ ነገር ይልቅ መጥፎ ነገርን አድርጋ የምትረካ ሰይጣናዊ አመለካከት ያላት ሴት ናት። እናም ዛሬ ትክክለኛ ማንነቷ ተገልጦ እንግዲህ ለዚህ በቅታለች። እኛ የምንሰራው ስራ መጥፎም ሆነ ጥሩም ዞሮ ዞሮ ራሳችን ላይ ተጠምጥሞ ራሳችንን ነው የሚጎዳን። እናም ሰላም ከብዙ ግፍ ከብዙ መከራ አልፋ አሁን የእናቷንና የራሷን ሕይወት ያበላሸውን ሰው ልትበቀል ያለችበት ቤት ውስጥ ሕይወቷን ሊያሳልፋት የሚችል ትልቅ ችግር የፈጠረችባት ሜሮን ሳይታሰብ የሳሚንም የሰላምንም ሕይወት መታደግ ችለዋል። አንዳንድ ጊዜ በጋራ ሆኖ የሚሰሩ ነገሮች መስዋዕትነት ቢያስከፍሉም ግን መልሰው ይከፍሉናል። ጆሲ ብዙ ጊዜ እየተማጸናት ነበር አብረው እንዲሰሩ ሰላምን። በእርግጥ ሰላምም ለሕይወቷ ስለምትፈራ ነው። ዛሬ ግን የመጣው ይምጣ ብላ ባደረገችው ነገር የሜሮን ውድቀት አብረው አውጀዋል። ቤቱ ሰላም ሰፍኖበታል። ሜሮን የምትባል ሰይጣን ከቤት ወጥታለች። ከዚህ በኋላ ሁሉም ነገር ሰላም እንደሚሆን እርግጠኛ ነን። ውድ የቻናሌ ተከታታዮች እንግዲህ ሀሴት ድራማ የዛሬው ክፍል ይህን ይመስል ነበር። በቀጣይ በሚገርምና በአዳዲስ ትዕይንት ተመልሼ እስከማገኛችሁ ድረስ መልካሙን ሁሉ እየተመኘሁላችሁ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን እየተጫናችሁ ወደ ቻናሌ ተቀላቀሉ።